ዛሬ ብዙ የማይወራበትን ግን ደግሞ ብዙ የወለዱ እናቶች የሚጠይቁኝን ርዕስ ከወሊድ በኋላ ያለ የጾታዊ ግንኙነት አንስተን እንወያያለን። በዚህ ቪዲዮ ከወሊድ በኋላ ሴክስ ግንኙነት መቼ ነው መጀመር ያለበት? በወሲብ ወቅት ህመም ሊኖር ይችላል ወይ? ምክንያቱስ ምንድን ነው? መፍትሄውስ? ከወሊድ በኋላ ግንኙነት ላይ ተጽዕኖ ሊኖራቸው የሚችሉ ነገሮችን፣ አካላዊ፣ ስነልቦናዊ፣ የሆርሞን ለውጦች እንዲሁም ጡት ማጥባት በግንኙነት ላይ ያለውን ተጽዕኖ፣ በተጨማሪም ከትዳር አጋር ጋር እንዴት በዚህ ጉዳይ ማውራት ይቻላል የሚሉትንና ሌሎችንም አንስተን እንወያያለን። ሰላም እንዴት ናችሁ? እኔ ዶክተር ዝማሬ ነኝ። ለጤና ሰብ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እንድትቀላቀሉ ጋብዛለሁ። በመጀመሪያ ከወሊድ በኋላ መቼ ነው ሴክስ ማድረግ የሚመከረው የሚለውን እኔ በምጥም ይሁን በሲኤስ ወይም በኦፕሬሽን ከወለድሽ በኋላ እስከ 6 ሳምንት ድረስ መቆየት ይመከራል። ግን 6 ሳምንት ስንል ልክ ቀኑ ሲደርስ ሴክስ መደረግ አለበት የሚል ግዴታ አይደለም። አንዳንዶች ቀደም ብለው ዝግጁ ሊሆኑ ይችላሉ፣ በ4 በ5 ሳምንት። ሌሎች ደግሞ ዝግጁ ለመሆን እስከ 6 ሳምንት በላይ ሊፈጅባቸው ይችላል። ግን በትንሹ ቢያንስ ከ4 እስከ 6 ሳምንት ፔኔትሬቲቭ የሚባለውን ይሄ መርፌና ክር የመሆን ግንኙነት አቮይድ መደረግ አለበት ነው። ይህንን የምንልበት ምክንያት ጊዜ መስጠቱ አስፈላጊ የሆነበት ምክንያት ምንድን ነው? አንደኛ ኢንፌክሽን ለመቀነስ ነው። ከወሊድ በኋላ የውስጠኛው ማህፀን ጫፍ የምንለው ለትንሽ ጊዜ ክፍት እንደሆነ ነው የሚቆየው። በዛ ላይ ደግሞ የእንግዴ ልጅ ማህፀንን ተላቆ ሲወጣ ማህፀን ላይ የሚቀረው እንደ አዲስ ቁስል ነው። ስለዚህ በዚህ ጊዜ ቀጥታ ግንኙነት ማድረግ ከወንድ ብልት ገና እየዳነ ወዳለው ማህፀን ባክቴሪያ እንዲገባና ማህፀን ለተለያየ ኢንፌክሽን ተጋላጭ እንዲሆን ያደርገዋል። በተጨማሪም ከወሊድ በኋላ የሚወጣው ደም ለመጽዳት ከ3 እስከ 6 ሳምንት ይወስዳል። ስለዚህ በዚህ ጊዜ ፔኔትሬቲቭ ሴክስ ቢደረግ ኢንፌክሽን ከመፍጠሩ በተጨማሪ ብዙ ደም እንዲፈሳት ምክንያት ሊሆን ይችላል። እንግዲህ ይሄ የጠቀስነው ለኢንፌክሽን መጋለጥ ለሁለቱም በሴስም በምጥም ለወለደች እናት ነው። ሁለተኛ በምጥ ለወለደች እናት የውጭው የብልት አካል ወይ ቲር ወይ የኤፒዚዮቶሚ ወይ ስቲች ሊኖራት ይችላል። ይሄ ቦታ በደንብ ሳይድን ሴክስ ብታደርግ ስፌቱ ሊለቅ ይችላል፣ መድማት ሊከሰት ይችላል። የመዳን ሂደቱንም ያዘገየዋል። በሴስ ለወለደች እናት ደግሞ የተሰራችበት ቦታ ቆስሉ ለመዳን ጊዜ ይፈልጋል። በሴክስ ጊዜ ደግሞ ሆዷ ላይ ግፊት ስለሚኖር ህመሙን ያባብስባታል። ሌላው በመጀመሪያዎቹ ሳምንታት ሆርሞኖቿ ገና ስታብላይዝ አላደረጉም፣ ወደ ኖርማል አልተመለሱም። ኤስትሮጅን በጣም ይቀንሳል፣ በኋላ እናነሳዋለን። ስለዚህ የሴክስ ፍላጎት ይቀንሳል፣ የብልት መድረቅ ይኖራል። የብልት አካባቢ ቆዳም ሴንሲቲቭ ነው የሚሆነው። በጠቅላላው የመጀመሪያዎቹ ሳምንታት ድካም፣ እንቅልፍ ማጣት፣ ሰውነት ሙሉ ህመም ስሜት ሊኖር ይችላል። ስለዚህ በዚህ ጊዜ ሙሉ ትኩረት መልሶ ማገገም ላይ መሆን አለበት። ሴክስ ተገፋፍታ የምታደርገው ሳይሆን በራሷ ዝግጁ ነኝ ብላ ስታምን በስነ ልቦና ሬዲ ስትሆን ነው ማድረግ ያለባት። ይሄ ደግሞ ለእያንዳንዷ ሴት የተለያየ ነው። ለምሳሌ መጠነኛ የሆነ ቲር ያላት እናት ቁስሏ ቶሎ ሊድን ይችላል። ግን ሰርድ ፎርት ዲግሪ የምንላቸው ወደ ውስጥ የገባ ከሆነ ግን ረዘም ያለ ጊዜ ወራት ልትፈልግ ትችላለች። በሲ ሴክሽን የወለደች እናትም ምንም እንኳን ልጁ በውጭ በማህፀን ባይወጣም በተለይ ደግሞ ምጧ መጥቶ ከሆነ ከዛ በኋላ ወደ ሴስ የገባችው የማህፀን ጫፍ ክፍት ነው የሚሆነው። የእንግዴ ልጅም የተላቀቀበት ቦታ ቅድም እንዳልነው የተከፈተ ቁስል እንደማለት ነው። ስለዚህ ለኢንፌክሽን ተጋላጭ ያረጋታል። የውስጥ ስፌትም የተሰፋችበት እስከሚደን ድረስ ጊዜ ይፈልጋል። በአንዳንድ ሴቶች ላይ ደግሞ አንዳንድ ኮምፕሊኬሽኖች እንደ መድማት፣ መቆየት፣ ቁስል አለመዳን፣ የደም ማነስ፣ የተለያዩ ውስብስብ ችግሮች ካሉ ይበልጥ አካላዊ ስነልቦናዊ ዝግጁ ለመሆን ጊዜ ይወስዳል። ሌላው ከወሊድ በኋላ ድባቴ ያጋጠማት ሴትም ምንም እንኳን አካሏ ደህና ቢድንም ያጋጠማት ድባቴ ፍርሃት የሴክስ ፍላጎቷ እንዲቀንስ ስለሚያደርግ ጊዜና ድጋፍ ትፈልጋለች። ስለዚህ 6 ሳምንት እንበል እንጂ ለእያንዳንዷ ሴት ዝግጁ የምትሆንበት ጊዜ የተለያየ ነው። ከወሊድ በኋላ በሴክስ ጊዜ ህመም ሊኖር ይችላል ወይ የሚለውን ስናይ እስከተወሰኑ ወራቶች የህመም ስሜት መኖሩ ኮመን ነው፣ በሴስም ሆነ በምጥ። ምክንያቱ ደግሞ ምንድን ነው?
አንደኛው የብልት መድረቅ ነው። በተለይ ጡት በማጥባት ምክንያት ኤስትሮጅን በጣም ስለሚቀንስ ይሄ ይከሰታል። በኋላ እናነሳዋለን። ሁለተኛው በምጥ ለወለደች እናት ብልት አካባቢ ስካር ቲሹ ወይም ቆስሎ የዳነ አካል ሲኖር በቲር ሊሆን ይችላል፣ በመቆረጥ ሊሆን ይችላል፣ ህመም ሊኖር ይችላል። ሶስተኛው ፐልቪክ ፍሎር ወይም የብልት አካባቢ ጡንቻዎች ልንላቸው እንችላለን። ህመም ውስጥ ስለነበረ ሲነካ የመኮማተርና ሪላክስ ያለማድረግ ነገር ሊኖር ይችላል። ይሄም ደግሞ ሴክስ ህመም እንዲኖር ያደርጋል ማለት ነው። ይሄ ህመም ይኖረኛል የሚለው ፍርሃት፣ ጭንቀት ደግሞ ካለባት ይበልጥ ይህንን ያባብሰዋል። ታዲያ መፍትሄው ምንድን ነው የሚለውን እንመጣበታለን። አሁን ደግሞ ከወሊድ በኋላ ስለሚፈጠረው አካላዊ፣ ስነልቦናዊ የሆርሞን ለውጦች እንዲሁም ማጥባት ከግንኙነት ፍላጎት ጋር እንዴት ይገናኛል የሚሉን እናንሳ። የመጀመሪያዎቹ ሳምንታት ሰውነት ኦቨርዌልምድ የሚሆንበት ብዙ ለውጦች የምታስተናግጅበት ነው። እንቅልፍ ማጣት፣ የአካል መድከም፣ አዲስ የተወለደው ህፃን ኃላፊነት። ይሄ የሰውነት ድካም አንዲት ሴት ከምታስበው በላይ የሴክስ ፍላጎቷን ይቀንሰዋል። እንዴት ነው? ከባዶ ብርጭቆ ውሃ ማውጣት እንደማይቻል ሁሉ በከፍተኛ ድካም ውስጥ ያለን ሰው ለሴክስ ያለው ፍላጎት ባዶ ነው የሚሆነው። ስለዚህ ኢንቲሜሲውም መቀራረቡ የሚጀምረው እረፍት ከማድረግ ነው። ልጅ ሲተኛ አብሮ መተኛት፣ ግዴታ አንቺ መስራት የሌለብሽን ስራዎች አለመስራት ወይም ድጋፍ መጠየቅ፣ በጊዜ እንቅልፍ ወይም ወደ መኝታ መሄድ። ስለዚህ መጀመሪያ ትኩረትሽ መተው የሚጠይቁሽ ሰዎች ላይ ወይም ዘመዶች ላይ ሳይሆን ራስሽ ላይ ነው ማድረግ ያለብሽ። የትዳር አጋርም እርዳታን መጠየቅ። ባሎችም ደግሞ ሚስቶቻችሁ ከሰርቫይቫል ሞድ ይህችን እስቲ ልለፋት ከሚል ስሜት ወጥተው ሪላክስ ወደ ማድረግ ስሜት ቶሎ እንድትገባ እሷን መርዳትና መረዳት አለብን። አንዳንድ ስራዎችን ስታግዛት እንድታርፍ ስታረጋት ከአንተ ድጋፍ እንዳላት ይሰማታል። ኢንቲሜት የመሆን ፍላጎቷንም ከፍ ያደርገዋል። የሴት ልጅ ሴክስ የማድረግ ፍላጎት መነሳሳት የሚጀምረው ከአልጋ ላይ ልክ አብራችሁ ስትሆኑ አይደለም። ኢቨን በእርግዝናዋ ጊዜ ከምጧ ጊዜ ስታደርግላት የነበረ እንክብካቤና መረዳት ውጤት ነው የግንኙነት ፍላጎቷንም የሚገነባው። አለበለዚያ ሴክስ ፕሌዥር ወይም መዝናናት ሳይሆን ራሱን የቻለ ሌላ ስራ ነው የሚሆንባት። ይሄ ኢንቲሜሲው ቅርርቡ ቀጥታ ከሴክስ መጀመር የለበትም። ሌሎች ድርጊቶችን አብራችሁ ማድረግ ትችላላችሁ። የአራስ ቤት ወከባ የእናንተን የብቻ ጊዜ ሙሉ በሙሉ እንዲቆጣጠር መፍቀድ የለባችሁም። አብራችሁ ፊልም ማየት ሊሆን ይችላል፣ ካድል ማድረግ፣ መተቃቀፍ፣ ማሳጅ ብታደርግላት፣ አብራችሁ ጊዜ ብታሳልፉ መቀራረቡ በራሱ ናቹራሊ ግዴታ ሳይመስል ይመጣል። ብዙ ሴቶች በዚህ ወቅት 6 ሳምንት ሆነኝ ፍላጎት ግን የለኝም ብለው ራሳቸውን ይወቅሳሉ። ግን አንደኛ ይሄ የአንቺ ጥፋት አይደለም፣ በቃ ተፈጥሮ ነው። ራስሽ ላይ ምንም ጫና ሳታደርጊ በትዕግስት ራስሽን በመጠበቅ ሙቅ ሻወር በመውሰድ የሚመችሽን ልብስ በመምረጥ አንዳንዴ የተወሰነ ወክ በማድረግ ወደ ራስሽ በማየት ቶሎ ሪከቨር እንድታደርጊ ወደ ድሮ ማንነትሽ እንድትመለሽ ይረዳሻል። በዚህ ጊዜ ብዙ ሴቶች ኮንፊደንስ ይቀንሳል። የሰውነት መቀየር፣ ወደ አካባቢ የጡት መቀየር፣ ክብደት መጨመር፣ ስትሬች ማርክ፣ ይሄ ሁሉ ጫና ነው። ግን ማወቅ ያለብሽ ሰውነትሽ ተአምር ይሰራል። 9 ወር አርግዘሽ ወልደሽ እያጠባሽ ነው። ብዙ እናቶች ከጥቅም ውጭ እንደወጣው አይነት ስሜት ይሰማኛል ይሉኛል። ግን ይሄን ስሜት በምን እንዲመልሱት ነው የሚመክራቸው? እየዳንኩ ነው፣ ይሄ የመዳን ሂደት ውስጥ ነኝ በሚለው መመለስ ነው። በዚህ ጊዜ የሚመችሽን መርጠሽ አድርጊ። ራስሽን ሶሻል ሚዲያ ላይ ከምታያቸው ወልደው ተነስተው ሸንቀጥ ያሉ ሴቶች አታወዳድሪ። ሁሉም የራሱ የሆነ መንገድ አለው። ስለ ራስሽ ምንም አይነት ኔጌቲቭ የሆነ መጥፎ ነገሮችን አትናገሪ። ባሎችም እንግዲህ በዚህ ጊዜ ከማንም በላይ በራስ መተማመኗን መገንባት የምትችሉት እናንተ ናችሁ። ስለዚህ የሚቀድመው ጤንነት ነው። ሌላው ቅድም በትንሹ ያነሳ ነው ጡት ማጥባት በግንኙነት ላይ ተጽዕኖ አለው። የመልሱ አዎ ነው። እንዴት የሚለው መጀመሪያ ደረጃ የሆርሞን ተጽዕኖ ነው። በማጥባት ጊዜ ፕሮላክቲን የሚባለው ጡት ወተት ለመስራት የሚጠቅመው ሆርሞን ከፍ ይላል። ይሄ ደግሞ ኤስትሮጅን የሚባለውን ሆርሞን እንዲቀንስ ያደርገዋል። ይህም ደግሞ ብልት እንዲደርቅ፣ ይበልጥ ሴንሲቲቭ እና ስስ እንዲሆን እናም በተፈጥሮ የሚኖርሽ ይህ ፈሳሽ
ሉብሪኬሽን እንዲቀንስ በማድረግ ሴክስ የማይመች ያደርገዋል፣ ፍላጎቱንም ይቀንሰዋል። ለዛ ነው ምንም ቲር እንኳን የሌላቸው ሴቶች ሴክስ ሲጀምሩ ህመም ሊሰማቸው የሚችለው። ፊዚካሊም ደግሞ ወተት የያዘ ጡት ህመም ሊኖረው ይችላል። በግንኙነት ጊዜ ያው ወተት ሊወጣ ይችላል፣ ኖርማል ነው። አንዳንዶች ደግሞ የጡታቸው ጫፍ የቆሰለባቸው ከሆነ ንክኪ ሲኖር ሊያማቸው ይችላል፣ ላይፈልጉ ይችላሉ። ሌላው ከጡት ጋር ተያይዞ የሚነሳው ደግሞ ያው እናቶች በቀን ውስጥ በየ2 ሰዓቱ ወይ በየ3 ሰዓቱ ያጠባሉ። ያ ደግሞ ቶሎ ቶሎ መነካካት ይኖራቸዋል። ያው እቺ ትንሽዬ እጅ ሙሉ ሰውነት እየነካኩ ይጠባሉ ልጆች። ይሄ ደግሞ ኦቨር ስቲሙሌትድ ይሆናሉ ወይም ያሰለቻቸዋል፣ ወይም ደጋግሞ መነካት ላይፈልጉ ይችላሉ። እንግዲህ ይሄ የጠቀስናቸው ነገሮች ሁሉ ለሁሉም እናት አንድ አይደለም። በተቃራኒው የግንኙነት ፍላጎታቸው ምንም አፌክትድ የማይሆኑ እናቶችም አሉ። ሌላው ቅድም ያነሳነው ለውጥ በሴክስ ጊዜ የሚኖር ህመም መፍትሄ ሆነ እናያለን። ይሄ እንግዲህ በጣም የተለመደ ችግር ነው፣ ግን ማሻሻል የሚቻልባቸው መንገዶች ይኖራሉ። የመጀመሪያው ብዙ እናቶች ቢያደርጉ የሚጠቀምበት የትም ቦታ በማንኛውም ጊዜ ሆነሽ መስራት የምትችው፣ እያጠባሽ ቢሆን ተኝተሽ ቢሆን ሊጠይቅሽ የመጣን ሰው እያወራሽ ቢሆን ማንኛውም ሰዓት ልትሰሪው የምትችው እንቅስቃሴ ነው ፐልቪክ ፍሎር ኤክሰርሳይዝ የሚባለው ወይም ደግሞ ኪግልስ። የብልት አካባቢ ጡንቻን ስፖርት ማሰራት ልንለው እንችላለን። ይህንን ለመስራት መጀመሪያ የቱን ጡንቻ ነው ማሰራት ያለብኝ የሚለውን መለየት አለብሽ። ልክ ሽንትሽን እየሸናሽ በመሀል ያዝ የምታደርጊው ወይም አየር ሲወጣ ብትይዡ የሚኮማተር ጡንቻ ነው። ይህንን ጡንቻውን ለመለየት ብቻ አንድ ጊዜ ልትጠቀሚበት ትችያለሽ እንጂ ሽንትሽን እየሸናሽ በመሀል እያቋረጥሽ ስፖርቱን መስራት አይመከርም። ከዛ ይህንን ጡንቻ በቀስታ ወደ ላይ ቋጥሮ ከ3 እስከ 5 ሰከንድ መያዝ፣ ከዛ ለ5 ሰከንድ መልቀቅ። ይህንን ለ10 ጊዜ መደጋገም። ለ5 ሰከንድ መያዝ፣ ለ5 ሰከንድ መልቀቅ። እንደዛም እያደረጉ እየደጋገምሽ 10 ጊዜ መስራት ማለት ነው። ይህንንም በቀን ውስጥ ለ3 ጊዜ በተለያየ ሰዓት መስራት። ስፖርቱ ስትሰሩ ሆዳችሁ ላይ ምንም ስሜት መፍጠር የለበትም። ስሜቱ ከብልት ወደ ውስጥ መሳብና መልቀቅ ብቻ ነው። ይህንን ብትሰሩ በጊዜ ሂደት ጡንቻችሁ እየጠነከረ ህመም እንዲቀንስ ይረዳል። ሽንት ሊክ ማድረግም እንዲቀንስ ይረዳል። ግን ይህንን ስትሰሪ ህመም የሚሰማሽ ከሆነ ምናልባት ዊክ ከመሆን ይልቅ ታይት የመሆን ወይም የመኮማተር ወይ ስካር ኖሮ ሊሆን ስለሚችል ሐኪም ማማከር ወይም ፐልቪክ ፊዚዮቴራፒስት የሚባሉትን ማማከር የተሻለ ነው። ሁለተኛው መፍትሄ ድራይነስ የሚኖር ከሆነ ወይም መድረቅ ካለ ሉብሪኬሽን መጠቀም፣ ወተር ቤዝድ የሆኑ ማለስለሻዎችን ከፋርማሲ በመግዛት መጠቀም ይቻላል። ይህም በፔኔትሬሽን ጊዜ ያለውን ህመም ይቀንሳል። ለወዲያው ጥሩ የሆነ መፍትሄ ነው። ሌላው ለሴቷ ምቹ የሆኑ ፖዚሽኖችን መጠቀም፣ ምን ያህል ዲፕ እንደሚገባ በምን ያህል ፍጥነት የሚለውን እሷ እንድትቆጣጠረው ማድረግ። በተለይ በሴስ ስለወለደች የብልት ታይት መሆን አለመከፈት ወይ ጠባሳ ካላት ጥሩ መፍትሄ ሊሆን ይችላል። ወይ እሷ ከላይ እንድትሆን ማድረግ ወይ ከጎን እያደረጉ ፖዚሽንን ማስተካከል ማለት ነው። ሌላው መፍትሄ ደግሞ የተፈጠረ ጠባሳ ካለ ማሳጅ ማድረግ ነው። ይህንንም ግን ስታደርጊ ምንም አይነት ቁስለት፣ መድማት፣ ኢንፌክሽን መኖር የለበትም። ስቲች ካለ የተሰፋበት ሙሉ በሙሉ መውጣት አለበት። መጀመሪያ ጠባሳው ብልት ላይ በቲር በኤፒዞቶሚ ከሆነ ከወለድሽ ከ6 እስከ 8 ሳምንት በኋላ፣ የሴስ ደግሞ ከሆነ ሆድ ላይ ከሆነ ከ8 እስከ 12 ሳምንት በኋላ ማሳጅ ማድረግ መጀመር ትችያለሽ። ማሳጅ በምታደርጊበት ጊዜ ምንም ህመም መኖር የለበትም። የተወሰነ አለመመቸት ቢኖር ችግር የለውም፣ ግን ህመም መኖር የለበትም። በንጹህ እጅ ወይም ደግሞ በኮኮናት ኦይል፣ ኦሊቭ ኦይል፣ ሽታ የሌላቸው ቅባት መጠቀም ትችያለሽ። ግን በጣም በቀስታ ጀንትሊ ማሳጅ ማድረግ ያስፈልጋል። ይህንን ሁሉ አድርገሽ መሻሻል ከሌለ ግን ፊዚዮቴራፒስት ማናገር የተሻለ ነው። ሌላው በሴክስ ጊዜ ህመምን ለማሻሻል የሚጠቅመው ፎር ፕሌይ የምንለውን ወይም ሴክስ ከመጀመሩ በፊት ያለውን ጊዜ ማስረዘም፣ በተፈጥሮ በራሱ መነሳሳት እንዲኖራት፣ ሉብሪኬሽን ፈሳሽ እንዲኖራት፣ ይሄ ያመኛል ብላ የምታስበውን ፍርሃት ደግሞ እንዲለቃት ይረዳል። ሌላው
በመጨረሻ ማነሳው በጣም አስፈላጊ ነገር ደግሞ ከትዳር አጋር ጋር ግልጽ በሆነ መንገድ መወያየት ነው። ብዙ ከወሊድ በኋላ ለሚፈጠር የግንኙነት መንስኤ ከአካላዊ ይልቅ ከፍርሃት፣ ከመጨነቅ፣ ካለመግባባት እናም ኢሞሽናሊ ከውስጥ መራራቅ ሲኖር የሚመጣ ነው። በዚህ ጊዜ የራስን ትዳር ከሌሎች ጋር ማወዳደር፣ ሶሻል ሚዲያ ላይ ከሚታዩት ጋር ማወዳደር አደጋ ነው። ግልጽ የሆነ ውይይት ለእናትየው ጭንቀቷን ያስወግዳል። ሴፍ የሆነ ኤንቫይሮንመንት የማትሳቀቅበት ይሆናል። አንቺም እንደምትፈልጊው ማስረዳት ትችላለሽ። በማማረር ሳይሆን ጥሩ የሆነ የተረጋጋችሁበትን ሰዓት በመምረጥ በፍቅር ያለሽበትን ሁኔታ ማስረዳት ነው። አሁን ያለሽበት ሁኔታ አንቺ ጥፋት አይደለም፣ ተፈጥሮ ነው። ሲምፕሊ በቀላሉ ፔኔትሬሽን ጊዜ ያመኛል፣ ጡት ስለማጠባ ፈሳሽ አይኖረኝም፣ ድራይ ሊሆን እችላለሁ፣ ሙሉ ቀን ቤቢ ሲነካካኝ ስለሚውል ኦቨር የተነካካው አይነት ስሜት ይሰማኛል፣ ይደክመኛል፣ ያመኛል የሚል ፍርሃት አለብኝ። እንደዚህ አይነት ነገሮችን መግለጽ፣ ለአጋርሽም አንዳንድ ነገሮችን ሰጀስት ማድረግ፣ ለምሳሌ ቀስ ብሎ መጀመርን ሀሳብ መስጠት፣ ማለስለሻ ካስፈለገ ሰጀስት ማድረግ ወይም የሚመችሽን ፖዚሽን መለየት እና ያንንም ማማከር ወይ እስከሚሻለች ድረስ ማዘግየት። እንደዚህ አይነት መንገዶች በግልጽ መወያየትን ልምድ ማድረግ ያስፈልጋል። በመጨረሻ መቼ ነው ሐኪም ማየት ያለባቸው የሚለውን አብዛኛውን ጊዜ ኖርማል እና በጊዜ ሂደት የሚሻሻል ነው። ግን ህመሙ ከ3 እስከ 4 ወራት የጠቀስናቸውን ነገሮች እያደረጋችሁ ሳይሻሻል የሚቆይ ከሆነ ሐኪም ማየት ያስፈልጋል። ሌላው ደግሞ ህመሙ የሚሰማሽ ብልት ወደ ውስጥ ሲገባ ከሆነ በብዛት ከውጭ ነው ህመም የሚኖረው። በሴክስ ጊዜ ከፍተኛና ድንገት ህመም ከመድማት ጋር ካየሽ፣ ከሌላ ጊዜ የተለየ ጠረን ያለው የብልት ፈሳሽ ካየሽ ሐኪም ማየት የሚገባቸው ሁኔታዎች ናቸው። እንግዲህ በዚህ ቪዲዮ ተጠቃሚ እንደሆናችሁ አምናለሁ። በጤናሰብ የሴቶች ጤና ተጠቃሚ መሆን ከፈለጋችሁ ዌብሳይታችንን ጤናሰብ.com እንድትጎበኙ ጋብዛለሁ። መልካም ቀን ይሆንላችሁ።